እንዳረሹ ፍቅር ተረጋጊ። አንቺ ምን ስሜት አለ? ትወዳታለህ? ንገረኝ። አዎ እወዳታለሁ። እንሳት ይኑርሽ። ይቅርታ ጠየኩሽ አንዴ። ከዚህ በላይ ያንተን ይቅርታ ማለት አልፈልግም። ሰላም አለይኩም የአማን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ረመዳን እንዴት ነው? ያው ዛሬ እኔ ነኝ የመጣሁት ላወራችሁ እና ደግሞ እነሱንም ላወራ ነው የመጣሁት እና ደግሞ አይታችሁታል ትናንትና የተፈጠረውን ቪዲዮንም አይታችሁታል ብዬ አስባለሁ። እና ደግሞ የሆነ መሀላቸው ያለውን ነገር ለማስተካከል ኦር ለመፍታት ነው። ሁለቱንም ቀጥሬያቸዋለሁ፣ አማንንም ፍቅርንም። ሁለቱም እየመጡ ነው። አይ ቲንክ ፍቅር ምቀድም መሰለኝ ቅርብ ነው ምናምን ያሉት ብላኛለች። እሷ ትመጣለች፣ እናወራቸዋለሁ። ተናድጃለሁ፣ መምታት አልነበረባትም እና ጠብቃቸው። አገባሽ እሱ ነው እንተውና ማለት ነው። ላውራሽ ነው የፈለኩሽ። እሺ ሊሰማሽ ነው። ትናንትና የተፈጠረውን ነገር አይቻለሁ። እሺ ለምንድን ነው እንደዛ ያደረግሽ? ምን የሚመለከትሽ ጉዳይ አይደለም። ይልሽ ይመለከተኛል። እዚህ ጋር ማለት ነው ሶስታችንን ያለ ነው። ይመለከተኛል። ምን ነው የሚመለከትሽ? አማንም መምታት አልነበረብሽም። ይቅርታ እየጠየቀሽ ነው። ምን አገባሽ? ምን አገባሽ ትላለች። ያገባኛል ፍቅር ይሊና ለጭቅጭቅ ነው የጠራሽ? ላወራሽ ነው የጠራሽ? አንቺ ነሽ እየተጨቃጨቅሽ ያለሽ። እኔ እያወራሽ ነው በሰዓት አይመለከትሽም። ምን አገባሽ? መብቴ መሰለኝ። መብትሽ አይደለም። መብትሽ አይደለም። ይቅርታ እየጠየቀሽ ነው። እንደ ትልቅ ሰው በስትክክል ይቅርታ እየጠየቀሽ ነው። ይቅርታውን አለመቀበል ትችያለሽ፣ ግን ደግሞ መማታት መብት የለሽ። አይመለከትሽም። ይመለከተኛል። እሱ ጉዳይ የሚመለከተው እሱ ባለቤቱ እንጂ አንቺ አይደለሽ። ይሄ አይመለከትሽም የሚባለው ነገር አይደለም። እዚህ ጋር ሶስታችን ነን ያለን። ምን አገባችሁ? ሳልሰማ ታጋባችሁ እንዴ? በጣም ጠበቃ ቆምሽለት። በሰላም ያገባኛል። እስቲ አግቢውና ያገባኛል በይ። ማግባት አይጠበቅብኝም ያገባኛል ለማለት። አይ ገና እኮ ህይወቴ ላይ ያለ ሰው አብሮ ስለዚህ አብሮኝ አይመለከተኝም። አሁን ላይ ግን አብሮኝ ያለ ሰው እስከሆነ ድረስ ይመለከተኛል። በስትክክል አዋሪ ፍቅር። ኧረ እኔ እያወራሁሽ ነው ስትራ። በስትክክል አዋሪ ክብር ይኖርሽ። ለማግባቱ ማለት ነው አግብቼው አሳይሻለሁ። እሱን በተግባር ታይዋለሽ። አሁን ላይ ግን አብሮኝ ለምን አሁን አታገቢም? እኔ አይመለከተኝም። ኦኬ ችግር የለም። እሱን አግብቼ ማለት ነው ሰርጉን እጠራሻለሁ። የዛኔ ትዳደሚያለሽ። እሱን ማለት ነው በተግባር ማሳይሽ ይሆንሻል። እሺ ሰምኛለሽ? አደራ አንቺ ቆመሽ ሰርግሽ ለት የሚለውን ትዘፍኒለታለሽ። የዛኔ አንቺ ማለት ነው እሱና እኔ ስንጋባ ሰምኛለሽ? አሁን ማለት ነው የፈለኩሽ ለአንድና ለአንድ ነገር ብቻ ነው። እሺ አማንን ይቅርታ ትጠይቂዋለሽ። አማን ለይቱ አማን ስንት አማን ነው የምታውቂው? እኔና አንቺ የምናውቀው ስንት አማን ነው? ያንቺ አማን አሁን የምታገቢው አማን አሁን የምታገቢው አማን እሱን ይቅርታ ትጠይቂዋለሽ። ትናንትና ለመታሹ ማለት ነው። በጣም ቀልደኛ ነሽ ፍቅር። የቀለድኩ ይመስልሻል? እዚህ ጋር ቀልድ ህፃን ልጅ ነን እንዴ? ትልቅ ሰዎች ነና በስትክክል እያወራና ስለዚህ ይቅርታ እንድጠይቂው እፈልጋለሁ። ይቅርታ እየጠየቀሽ ለምንድን ነው የመታሹ? መጀመሪያ አይመለከትሽም። ይመለከተኛል። ይሄ አይመለከትሽም። እንደዚህ አይነት እንደማለ እንዴ ማለት ጠርተው ሰውን ጠርቶ ምናምን ከዛ ቦይፍሬንዴን ይቅርታ በይል ጠይቂው ስለመጣሽ ስላለብሽ ነው። አይመለከትሽማ። ይመለከተኛል ብለሽዋል ቦይፍሬንዴን። እሱን ይቅርታ መጠየቅ አለ። እኔ ተጋቡ፣ ውለዱ፣ ክበዱ። እኔ አይመለከተኝም። ኦኬ ችግር የለም። እሱን እኮ ታይዋለሽ ፍቅር። አይመለከተኝም። ተጋቡ ላይ ችግር የለም። ጊዜው ሲደርስ አድርገን እናሳይሻለን። ምን አይመለከተኝም እኮ አሁን አይመለከትሽም። እሱማ ምን አገባሽ? ማንሽና ነው እኮ አሁንም ደግሞ ስለይ መታውት አልመታውት አይመለከትሽም። አንቺን ደግሞ አይመለከትሽም። እሱ ስለመምታትሽ ይመለከተኛል። አንቺ ስለኛ መጋባት ምናምን አይመለከትሽም ማለት ለእንደዚህ አይነት ጉዳይ ነው የጠራሽ? አዎ ሌላ በቃ ሌላም ታውሪ ጉዳይ የለሽ። አንቺ ጋር ምን ጉዳይ አለኝ? ምን እፈልጋለሁ? ማን ነሽ? በቃ ስለዚህ ጨርሰናል አይደል? አንቺ ሆቴል ቦታ የሌለሽ ሰው ነሽ። እሺ ትሰሚኛለሽ? አንቺ ማንም ነሽ ለኔ። ስለዚህ አማንን ለመታሹ ነገር ይቅርታ ትጠይቃለሽ። እኔ ደግሞ አይመለከትሽም እያልኩሽ ነው። አይመለከትሽም። የማይመለከትሽ ስለኛ ህይወት አንቺ አይመለከትሽ ማለት እኔ ስለማን ይመለከተኛል። ይቅርታ ትጠይቂዋለሽ። ቆይ ሴት አንድ ነገር ልንገርሽ። ሰሚኛለሽ? ይቅርታ ትጠይቂዋለሽ። ሰሚኛለሽ?
እሱ ያደረገው አይመለከተኝም። እሱ ምንም ሊያደርግ ይችላል። ይቅርታ ጠይቆሻል። ኧረ እባክሽ ማን ነው ብለሽ ነው እንድናወራ ነው። ምንድን ነው ልትል የምፈልገው ነገር አለ? ምንም ልልሃል። አይ በቃ ይበቃሻል። ላይክ እንዴት ነው የሚያደርግሽ? በጣም ለሰው ቦታና ክብር የሌላት ሰው ናት። ደጋራ አይመለከታችሁም። ይመለከተናል አሁን ማለት ነው። ስራ የላችሁ የምትሰሩት ስራ ቢዝነስ ምናምን ልትገባር ቢዝነስ ምናምን አታስቡም። ይሄ ነው ስራችሁ። በቃ ፍቅር ይቅርታ አለች ማተር እኮ አያደርግም። በቃ ህይወታችሁን ለምን አቀጥሉ? ይቅርታ ጠይቂውና መሄድ ትችያለሽ። ከዛ በኋላ ከህይወታችሁ መውጣት ትችያለሽ። ሰሚኛለሽ? ይቅርታ ምን እንድትጠይቂኝ አንቺ ይቅርታ እንድትጠይቂኝ አልፈልግም። በቃ ሂጂ። ምን ማለት ነው? ይቅርታ መጠየቅ አለባት። መታለች እኮ ይቅርታ እየጠየቃት መታለች እኮ። ይቅርታ ብያታለሁ። ይቅርታው ስለማይገባት ደግሞ በቃ አይገባትማ ይቅርታው። አንተ ግን ይቅርታ ይገባሃል። አንተ መማታት አልነበረባትም። ተሳት ይኑርሽ። ስለዚህ ይቅርታ ጠይቅ። ፍራንክ ሲያረጋኝ ፍራንክ ነው። ምን ነው ዘለሽ እንትኑ ላይ ሄድሽ? ፍራንክ ነው ብሎሻል። እንደዛ ከምታይ እንደውም እኮ ለምን ሊያገኘኝ እንደፈለገ ለምን ፍራንክ እንዳረገኝ ለመጀመሪያ አንቺ ነሽ የመጣሽበት። እሱ አይደለሽ። እሱ ለምን ማወቅ አንቺ ነሽ የመጣሽበት። ጭራሽ እኔ የመጣሁበት እሱ ነው እንጂ የመጣብኝ አልመጣብሽ። ኧረ ደዛ በእናትሽ አንቺ ነሽ ከሱ መራቅ የማትችይው። በመጀመሪያ እንደዛ የሚሰማሽ አንቺ ነሽ። ራስሽ ነሽ ወደ እኔ ህይወት የመጣሽ። አዎ አየሻ፣ አንቺ ነሽ ወደ እሱ ህይወት መጥተሽ እየበጠበጥሽ። እኔ ፕራንክ ላደርግሽ የፈለኩት አሁንም እነግርሻለሁ፣ አንድ ቀን ደስተኛ አድርጌሽ አላውቅም። ኦሬዲ ደስተኛ ላደርግሽ አስቤ ነው። በጣም ይሄን ደስታ ለእናንተ ሰጥቷችሁ እናንተ ተደሰቱልኝ። የእናንተ ደስታ በጣም ከበቂ በላይ ነው። ስርዓት እንደማይገባሽ አንቺ እኮ በስርዓት ምን አይነት ሴት ነው? አንተ ዝም በል አይሻ፣ ክብር ስለ ስርዓት ምናምን አይገባሽም። እናንተ ምንም አይመለከትሽም። ልታስረዱኝ አትችሉም። ማንንም አይደላችሁም። አወቁ ሁለታችሁ። እናንተ ስለ ክብር ለኔ ልታስረዱኝ አትችሉም። አንቺ እኛ ጋር ማንም ነሽ፣ እኛም አንቺ ጋር ማንም ነሽ። ሰሚኛለሽ? አይመለከተኝም። ስላንቺ ማፍቀር አለ ማፍቀር ይቅርታ እንድትጠይቂው ነው የምፈልገው። ሴትራ ይቅርታውም ይቅር መሄድ ትችያለሽ። እጂ ለምንድን ነው የምትሄደው? ከቻላችሁ ዳግመኛ ይቅርታውን ጠይቂውና መሄድ ትችያለሽ። ዳግመኛ ላይ እንዳትመጡ እንደው በፈጣሪ ለምናት አንቺ ነሽ እየገባሽ እየረበሽ ነው። በቃ አልፈልግም እንድትመጡ ነው። ይቅርታውን ጠይቂውና አልጠይቅም። መሄድ ትችያለሽ። አልጠይቅም። ስለምን ይቅርታ ነው የምታወሪው? ጠይቂኛል። ለቀቀኝ። አንተ አትንካኝ። በስርዓት ልታወሪኝ ሞክሪ እኮ በስርዓት ማለት እንዴት ነው? በስርዓት ይቅርታ ጠየቅኩሽ አንዴ። ከዚህ በላይ ያንተን ይቅርታ ማለት አልፈልግም። ወደ ዘይልኝ ስርዓት ይኑርሽ። አንቺ ልጅ ይኑርሽ። በሴትነትሽ እያከበርኩሽ ነው፣ እየታገስኩሽ ነው። እሺ ሁለታችሁም ስሙኝ። መጀመሪያ ስሙኝ። እያያሃት አይደል? እኔ እኮ ይቅርታ እንድጠይቀኝ ምናምንም አልፈልግም። ስሚኝ አንቺ እኔ እንድጠይቀህ እፈልጋለሁ። ማን ስለሆነሽ ነው? እሷ ይቅርታ ማን ስለሆነች እንዳትያት። በቃ ኦሬዲ የተፈጠረ ነገር ተፈጥሯል። ሰማሽ? ስሚኛለሽ? በስትክክል ምንድነው እንዳወራ የምትፈልጊው? በስትክክል አወራ አልልም። ታጠይቅ አልልም። ሲትራ እኔ እንድጠይቀኝ አልፈልግም። ስሚኝ አንቺ አትንካኝ። ታመነሽ ነው ሰዓት ይኑርሽ። ሲትራ እጂ ስርዓት ይኑርሽ። ግን አንቺ ምንድነው ከኔ የምትፈልጊው? ምንድነው ከኔ የምትፈልጊው? እኔ ነኝ ሲትራ። እንዳረሽው ፍቅር ተረጋጊ። አንቺ አልረጋጋም። ለምን ነው የምረጋጋው? እገልሻለሁ። አይመለከተኝም። ማንነት እንተያያለን። አለቀሽ። ሲትራ አንቺ ማን ስለሽ እንዳልደረግም ሲትራ አንዴ ስሚ። ሲትራ ልቀቀኝ። ማን አንተ እንደዚህ ያደረክ ያለው ልቀቀኝ። አልሰማም። ምንድን ነው የምሰማት? ስሚ ምንድን ነው የምሰማት? ስርዓት ይኑር። ስርዓት አስይዛት እኮ አንቺ ነሽ ስርዓት ያጣሽው። ለምን ትመቻታለሽ? በቃ አለመጠየቅ መብቷ ነው። አንተ ያመሃል እንዴ? እያልክ ነው እኮ። ተያት፣ አትናገሪያት። በቃ እኔ ነኝ ያጠፋሁባት። አዎ እኔ ነኝ ያጠፋሁባት። በቃ ጥፋት ይቅርታ ጠይቀሃታል። አማን በቃ ጠየኳት። አለመጠየቅ አይመለከትሽም። ከአንቺ ጋር እያወራ አይደለም። ከአንቺ ጋር ቀጥላለሁ። አልጨረስኩኝ ነው። አንዴ ስሚ። እኔን አሰሚኝ። ስሚኝ። እኔ እናንተ ጉዳይ ነው እኮ ከአንቺ ጋር አልጨረስኩም። ስሚ። እኔን እየሰማሽ ነው። ልቀቀኝ። አንተ ደግሞ ትናገሪያት። በቃ አማን እኔ ነኝ ያጠፋሁባት። እኔ ይቅርታ ጠይቃታለሁ። በቃ አለፈ እኮ። በቃ ተያት። መብቷ ነው። ለምንድን ነው የምትተዋት? መብቷ ነው። አለመጠየቅ መብቷ ነው። ኦኬ። ስለማን ስማኝ። ምንድነው ስለመጣች ደስ ብሎሃል?
ምንድን ነው አልሰማሽም ማለት ነው? አጥፍቼባታለሁ። ልክ ናት። እንኳን መጣች። ይቅርታ እየጠየካት ነበር። ቆይ አንተ ምንድን ነው እንደዚህ የሚያደርግህ? እሷ ላይ ቆይ ምንድን ነው የሚያደርግህ እንደዚህ? ትወዳታለህ? ስሜት አለ ለእሷ? ንገረኛ፣ መልስልኝ። ይሄንን ምንድን ነው ጭራሽ እኔ ለአንተ በመቆርቆር እንደዚህ እላለሁ? አንተ እኔን ምን ስሜት አለ? ትወዳታለህ? ንገረኝ። አዎ እወዳታለሁ። በቃ እወዳታለሁ። እኔ ነኝ ያጠፋሁባት። ኦሬዲ እሷ ምንም እወዳታለሁ። እንዴ ምንድነው ሰው ማትረጀው? መምታት ምንም ልታረግ ትችላለሽ። ገደል ግቡ። በቃ በመጀመሪያ ስም አጥፍቼብሻለሁ፣ ይቅርታ ጠይቄሻለሁ፣ ጥፋት አጥፍተሻል። እሷንም በዚህ ልክ ልትናገራት አይገባም። ሰማሽኝ? አይመለከታትም። በቃ ነው ትችላለሽ። እሄዳለሁ ግን ከአሁን በኋላ ህይወቴ ላይ በቃ ከጭራሽ ማለት ከቻላችሁ ብሎክ አድርጉ። በቃ አሁን አትደውሉ። አልፈልጋችሁም። እኔ ቢሆን አስጠልተኝ። እኔ ፈልግሽ አጠገቤ ፍቅር